ሰላም ሰላም ናይ ሰላምቲ ቻናል ተኸታተልቲ ኣብ መላእ ዓለም ኮርናዕ ትርከቡ ሃመይንኩም ድለይ ኣነ ሓፍትኩም ዳሕና እግዚአብሔር ይመስገን ኣብ ድንኩም ሰላም እግዚአብሔር ኣምላክ ንሳኻትኩም ይኹን ሓደሽቲ ኮይንኩም ላይክ ሸር ሰብስክራይብ ነግበርኩም እተዩ በቲ ሰይድ ኮንኩም ድማ ምክርኩም ተግሳጽኩም ሃምዝና ኩሉ ግዜ ኣይፈለየኒ ማለት እዩ እና ለማዕንቲ ሕዘልኩም ድመጽኹ ድማ ኣምሃሪቃ ብጣዕሚ ኣምሃሪቅ ዝኾነ ስነ ጽሑፍ ሕዘልኩም ድመጽኹ ምስታጣሁ ድብል ርዕሱ ማለት እዩ። ምስታጣሁ አንድ ወጣት ሚስት ማግባት ፈለገ። በዙሪያው ብዙ ቆነጃጅት ሞልተዋል። ወጣት ግን ለአይኑ የምትሞላ ለትዳሩ የምትበጅ ሙሉ የሆነችን ቆንጆና ውብ ሴት የሚላት የትኛዋ እንደሆነች መምረጥ ተቸገረ። ሴት በሞላበት ሀገር ሚስት ፍለጋ ብንዋዝም ይህችን ላግባ ብሎ መምረጥና መወሰን ተሳነው። ብቻ ቢፈልግም ቢያስፈልግም ሚስት አጣ። ከዕለታት አንድ ቀን ምን ይሻለኛል ብሎ ሰው ሲያማክር ሩቅ ወዳለ ሀገር አንድ ጥበበኛ ሰው ስላሉ እሳቸው ጋር ቢሄድ አንዳች መፍትሄ እንደሚያገኝ ነገሩትና እርሱም ወደዛ አሉ ወደ ተባሉ ጥበበኛ ሽማግሌ ዘንድ ይሄዳል። ጥበቡ ዘንዱም ደርሶ የበቆሎ ማሳ ቁጭ ብለው ሲጠብቁ አገኛቸው። ሚስት ያጣው ወጣትም ከማሳው ዳር ካለው የእርሻው ድብ ላይ ጽማቸውን አንጀርግገው በግርማ ሞገስ ቁጭ ብለው የበቆሎ ማሳ ወደሚጠብቁት ጥበበኛ ሽማግሌ ጠጋ አለና እንደምን ዋሉ አባቴ አላቸው። እርሳቸውም እግዚአብሔር ይመስገን እንደምን ዋልክ ልጄ አሉት። ጥበበኛ ነውት ተብዬ መምጣቴ ነው አላቸው። እርሳቸውም በእርጋታ ትኩር ብለው እያዩት ምን እንዳደርግልህ ፈልገህ ነው የመጣኸው ብለው ጠየቁት። እርሱም ሚስት አጣሁ ብሎ የመጣበትን ጉዳይ አንድ በአንድ አስረዳቸው። እሳቸውም አይ ልጄ በልና ተከተለኝ ብለው ከበቆሎው ማሳ ዳር ቆሙና የመጣህበትን እንድነግርህ ከዚህ ከምታየው የበቆሎ ማሳ ከዚህ ከቆምክበት ጀምርና እስከ ዳር ድረስ ውስጥ ለውስጥ ገብተህ ከዚህ ሁሉ የበቆሎ እሸት በመጠኑ ከፍ ያለና አሪፍ የምትለውን አንድ ብቻ የበቆሎ እሸት ዘንጥለህ አምጣልኝ። ነገር ግን ማሳሰብ ልስጥህ። አንደኛ ከዚህ ከቆምክ ከፊትህ ካለው እሸት ወደ ውስጥ ብገባም ከዚህ የበለጠ እሽት አላገኝም ብለህ ካመንክ እዚሁ ዘንጥለህ ልትሰጠኝ ትችላለህ። ሁለተኛ ማሳሰቢያ ከዚህ ጀምረህ እስከ ማሳው ዳር ድረስ ወደፊት እየተራመድክ መምረጥ ትችላለህ። ነገር ግን ልብ በል አንዴ ያለፍከውን እሸት እንደገና ወደ ኋላ ተመልሰህ መቁረጥ አትችልም፣ ወደፊት ብቻ። ሶስተኛ ማሳሰቢያ አጥቻለሁ ብለህ ባዶ እጅህን መምጣት አትችልም። አራተኛና የመጨረሻው ደግሞ ከዚህ ሱፍ የበቆሎ ማሳ አንድ የበቆሎ እሸት ብቻ ነው ቆርጠህ እምታመጣልኝ።
መጀመር ትችላለህ አሉትና ተመልሰው ቁጭ አሉ። ወጣቱ ወደ በቆሎው ገባና የተሻለ የሚለውን በቆሎ መፈለግ ጀመረ። ሁሉም እሸት አማረው፣ አይን አዋጅ ሆነበት። ትንሽ ገባ እንዳለ በጣም የሚያማልን እሸት አየና ሊቆርጥ አሰበና ወደፊት ከዚህ ከምታየኝ የበለጠ ትልቅና የሚያምር ብኖርስ ብሄድ ይሻላል ብሎ ፍላጎውን ቀጠለ። ነገር ግን ወደፊት ብሄድ ቁጥር አንድ ቀድሞ የሚያምር ሳይሆን ጥራቱ እየቀነሰ ሄደ። አሁንም ወደፊት ጥሩ እሸት አገኛለሁ እያለ ማድከር ያዘ። ነገር ግን ጭራሽ ከቅድሙ የባሰ በመጠኑ ያነሰ ገና ለጋ የሆነና ትል የበላው እየሆነ መጣ። ወጣቱም ወደ ኋላ መመለስ አትችልም ስለተባለ ምናለ ቅድም ዳር ላይ ቆርጬ በነበር እያለ እየተጸጸተ አሁንም ተስፋ ሳይቆርጥ ወደፊት ልክ ቅድም ስገባ እንዳየሁት የሚያምር እሸት አገኝ ይሆናል እያለ በተስፋ ወደፊት ፍላጎውን ቀጠለ። የሚያሳዝነው የተባለውን እሸት ሳይቆርጥ በገባበት ተቃራኒ የእርሻው ዳርቻ ልወጣ ስደርስ እንዳለ ግማሹን ወፍ የጠረጠረው እየሆነ መጣ። እስከ አንድ ቀድሞ ዳር ላይ ጥሩ በቆሎ ባገኝ ብሎ የእርሻውን ጫፍ ላይ ብቅ አለ። ነገር ግን የሚገርመው ጭራሹም ወፍ አላም አድርጎ የጨረሰውና ቆረቆዳ ብቻ ሆኖ አገኘው። ወደ ኋላ እንዳይመለስ ወደ ኋላ መመለስ አትችልም ተብለዋል። ባዶ እጅን እንዳይመለስ ምንም ቢሆን ባዶ እጅህን እንዳትመለስ ተብለዋል። ስለዚህ አማራጭ ስላጣ ወፍ የበላውን የበቆሎ ቆረቆዳ አንዱን ዘንጥሎ ወደ ጥበቡ ተመለሰና ከፊታቸው ቆመ። እርሳቸውም እስኪ ያመጣኸውን አሳየኝ አሉት። እርሱም እንደምን አንድም በላዩ ላይ ጥሬ የሌለውን ቆረቆዳ ሰጣቸውና በህፍረት ጸጥ ብሎ ቆመ። ይህን ነው የተሻለ ያገኘኸው ብለው ሲጠይቁት እርሱም በህፍረት አባቴ ያው የተሻለ አገኛለሁ ብዬ ስፈልግ ሳላስበው ወፍ ከበላው ደረስኩ አለ እየተፈተፈተ። ቁጭ በል እስኪ አሉና አየህ የኔ ልጅ ሚስት እያማረጡ አንድን ከአንድ እያማረጡ መኖር ልክ እንደዚህ ነው። አብዝቶ መምረጥ መጨረሻ ከምርጫ ይጥላልና ሚስት ከእግዚአብሔር ስለሆነች ባንተ ምርጫ አይሆንም። ከፊትህ ያለችውን ሚስት አድርግ አሉት። ብጣዕሚ ከዋና ባቤ ብጣዕሚ ይቅርታ ንፅር አብለ ኣያን በቆሎሚ ምዃነ ግን ክርደአኩ ይብለ ግን ተስፋ ገብርና ኣነ ብዙሕ ትምህርቲ እየ ትምህረሉ ብጣዕሚ ብዙሕ ማለት እዩ። ንስኻትኩም ትመሃሩሉ ኢኹም ብለ ተስፋ ገብር ማለት እዩ። ደቁና ዋየ ወላ ጓላት ይኹን ሓደ ንመርፅ መጨረሻና ሕማቅ ከይኮን ምጥንቃቕ ኣወዳት ልልክዓሙ ብዙሓት ቆናጃት ናረኻ ናመረፅካ ናኸድካ መጨረሻኻ ድማ ዝትኾኑ ብጣዕሚ ዘሕዝና ወላዳ ኣወዳት ይኹን ወላዳ ጓላት ይኹን ዓብዪ ትምህርቲ ይኡ እዞም ኣቦና ዳምህሩና ለ ብጣዕሚ ኣነ እንድዒ በቃ ቃላት ሓጭረንሉ ማለት እዩ። እና ሓደሽቲ ዝኾንኩም ላይክ ሸር ሰብስክራይብ እናገበርኩም እተዩ ሃምዛ ሃናፅ ዝኾነ ስነ ፅሑፍ ካምፀልኹም እየ ብካልእ ቪድዮ ክሳብ ዝመፀኩም ቻው ቻው።
ሰላም ሰላም ናይ ሰላምቲ ቻናል ተኸታተልቲ ኣብ መላእ ዓለም ኮርናዕ ትርከቡ ሃመይንኩም ድለይ ኣነ ሓፍትኩም ዳሕና እግዚአብሔር ይመስገን ኣብ ድንኩም ሰላም እግዚአብሔር ኣምላክ ንሳኻትኩም ይኹን ሓደሽቲ ኮይንኩም ላይክ ሸር ሰብስክራይብ ናገርኩም እተዩ በቲ ሰይድኩም ድማ ምክርኩም ተግሳጽኩም ሃምዝና ኩሉ ግዜ ኣይፈልየኒ ማለት እዩ እና ለማዕንቲ ሕዘልኩም ድመጽሑ ድማ ኣምሃሪቃ ብጣዕሚ ኣምሃሪቅ ዝኾነ ስነ ጽሑፍ እያ